ቢስሚላሂ ራህማኒ ራሂም የተከበራችሁ የቲክቶክ ቤተሰቦቼ አላህ አዘ ወጀል ወደደው ዓላማ ይወፍቃችሁ። ክርስቲያን ወገኖችም እንደዚሁ አላህ የሂዳያውን በር ቅርብ ያርግላችሁ እያልኩ ሰላም ብያለሁ። በማስከተል ዛሬ ይዤ የመጣሁትን ቪዲዮ በተቻላችሁ መጠን ኮፒ ሊንክ፣ ሼር፣ ዲዩት በማድረግ እንዲሁም ሪፖስትም ጭምር እያደረጋችሁ ወደ ሌሎች ወገኖች እንዲዳረስ እንድታደርጉልኝ አስቀድሜ በአክብሮት ተጠይቃችኋለሁ። በማስከተል ዛሬ ልሰራ ያሰብኩት ቪዲዮ አንድ ከደደብ ተራዎች ውስጥ በየጽዋ ቤቱ አረቄና ጠጅን፣ ጠላን፣ ዳቦን እየዞሩ የሚቃርሙ ከሆኑ አንዳንድ ደደብ ተራዎች ውስጥ ከሚናገሩት ውዳቂ ንግግሮቻቸው በመነሳት ለነሱ አጠር ያለችን ምላሽ በልካቸው ለመስጠት ስላሰብኩ ነው። መጀመሪያ እስኪ ይህ ቄስ ምንድነው እሱ የሚናገረው ፍላጎቱም ሆነ ሞቲቭ ምንድነው በአጠቃላይ የሚለውን እንመለከታለን ማለት ነው። ማጥፋት፣ ክርስቲያኖችን ለማረድ፣ ቤተክርስቲያንን ለማቃጠል ስራ ብለው ተዘጋጅተው ታጥቀው የሚኖሩ በመንግስት የሚታገዙ ናቸው። ሁልጊዜም ቢሆን ከ98 ጀምሮ እንደው ከ97 ጀምሮ ልበለው ቄሶች የሚታረዱበት ሀገር፣ ቤተክርስቲያን የሚቃጠልበት ሀገር። አሁን እኮ አረብ ሀገራት ላይ እኮ ቤተክርስቲያን እየተገነቡ በሊባኖስ በዚህ በተባበሩት አረብ ኤምሬት ተው አትንተባት። አሁን እኮ በአረብ ሀገራት በኤምሬት ምናምን ይላል። አንተና መሰሎችህ ስልጤዎች በገነቧቸውና በሚሰግዱባቸው መስጊዶች በር ላይ ዕለተ አርብ ከጠዋቱ 4 ሰዓት ከረፋዱ 4 ሰዓት ጀምራችሁ ሰላት ተሰግዶ እስከሚያበቃ እስከ 8 ሰዓት ድረስ ስትለምኑ አይደል እንደ የምትሉት? ነጠላችሁን ዘርግታችሁ ከነብናባችሁን ቀይራችሁ ከዛ በኋላ ነጠላዎቻችሁን አራግፋችሁ ደግሞ ቆባችሁን ደፍታችሁ ወደ ቤተክርስቲያን ትሄዳላችሁ። ቤተክርስቲያን ትሄዱና ደግሞ ድርቆሽ ከየቤቱ የሚመጣውን ፍርፍር ድርቆሽ ታደርጉና ከዛ በኋላ ሻሚታ ለሚሰሩ ሰዎች ወስዳችሁ በኪሎ ትቸበችባላችሁ። ድሮ ጀምሮ እናውቀዋለን ይሄንን የምትሰሩትን ስራችሁም ማለት ነው። እኛን ያኔ ታባረሩን ነበር። እዚህ ጋር መጣሁን እንደዛ አይነት ወሬ ስታወራ በጣም ትገርማለህ። ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ ይባላል። አንተና መሰሎችህ በተቻላችሁ መጠን ትምህርት ተማሩ። ትንሽ አደብ ያለው ትምህርት ተማሩ። ምናልባት እዚህ ላይ ብዙ ልናገራቸው የምፈልጋቸው ነገሮች ነበሩ። ነገር ግን የብዙ ክርስቲያን ወገኖችን ክብር ሊነካ ይችላል ከሚል ስጋት አንዳንድ ቃላቶችን ከመጠቀም እታቀባለሁ። ያም ቢሆን ግን ላንተና ላንተ አይነቱ ባለጌዎች መልስ ከመስጠት ወደኋላ አልልም። ይህ የስልጤ ማህበረሰብ የተከበረ ኢትዮጵያን ያስከበረ ኢትዮጵያን በውጩም ሀገር ጭምር ያስጠራ ታላቅ ክቡር የሆነ ማህበረሰብ ነው። አንተ አታውቀውም፣ እኛ እናውቀዋለን። ስለምንኖርበት ስላለንበት እናውቀዋለን። አንተ ስልጤዎችን ልታጠለሽ የፈለክበት ምክንያቶችን ጠንቅቀን እናውቃቸዋለን። በጣም ጠንቅቀን እናውቃለን። ዋናውና የመዘመዘህ የጀርባ ቁስል የሆነብህ ምንድነው? ጎንደር ላይ ለተቃጠሉ መስጂዶች አጸፋ ስልጤ ላይ የስልጤ ህዝብ ነው ቤተክርስቲያን ያቃጠለብን የሚለው ተንኮል የተሞላበቱ እቅድህና ንግግርህ አስተሳሰብህ ነው ይህንን የሚያስወራ ማለት ነው። ይህንንም አቅዳችሁ ያሰራችሁት ራሳችሁ ናችሁ፣ አንተና መሰሎችህ እንጂ የስልጤ ማህበረሰብ ቀሳውስትን አይደለም ሊያርድ፣ አይደለም ሊገድል፣ አይደለም ሊደበድብ አክብሮ ነው የሚኖረው። አክብሮ በጣም ትገርማል። ለመሆኑ ስልጤ ላይ ያሉ ቀሳውስት እንዳንተ ይናገራሉ? አይናገሩም። ምክንያቱም ያውቁታል ህዝቡን። ከህዝቡ ጋር ኖረዋል፣ እየኖሩ ነው። በጠዋት በምሽት በፈለጉት ሰዓት መሆን ባለበት ሰዓት ቅዳሴያቸውን በማይክራፎን እያስተላለፉ እያሰራጩ ነው ህዝቡን። አንተም እንደምታውቀው ራስህ 99% ሙስሊም ባለበት ሀገር ላይ እነሱን ችሏቸው አክብሯቸው እምነታቸውን ሃይማኖታቸውን እያራመዱ ያሉ መሆናቸውን እያወቀ የኖረ ህዝብ ነው።
ወጣቱም ህፃናቱ አዋቂው ጭምር በቃ ክርስትናን ከጥንት ነው የምናውቀው፣ በደንብ እንተዋወቃለን። አንተ እዚህ ጋር መጥተህ ለማበጣበጥና ለመበጥበጥ ነው የፈለከው ያለኸው። ፍላጎቶቻችሁን እናውቃለን። አንተና መሰል የሆናችሁ ቀሳውስቶችን ትንሽ ቆይቼ እመለሳለሁ። ባህሬን በነ ኳታር በተለያዩ በዮርዳኖስ አካባቢ ላይ በተለያዩ የአረብ ሀገራት እኮ የኢትዮጵያ ቤተክርስቲያን እየተስፋፋ የኢትዮጵያ ልጆች ባሉበት ሁሉ እንዳይበተኑ ተብሎ የሀገሪቱ መንግስታት ያውም የሙስሊም መሪዎች አሉበት ነገስታት። እስኪ በዚህ አጋጣሚ አንድ ጥያቄ ልጠይቅህ መመለስ የምትችል ከሆንክ የመንደር ደደብ ተራ ካልሆንክና ቅስና ደረጃ ላይ ያለህ ከሆንክ እስኪ ልጠይቅህ። አሁን የዘረዘርካቸው ሀገራት በሙሉ የሙስሊም ሀገራቶች ናቸው። አንተም ራስህ ብለሃል ከሆነ ሙስሊም ሀገራት ላይ አብያተ ክርስቲያናት እየተገነቡ ክርስቲያኖች ሃይማኖታዊ መርሃቸውን እያካሄዱ ባለበት ሁኔታ ላይ ኢትዮጵያ ውስጥ ለምንድን ነው እሱ አክሱም ላይ ለሙስሊሞች አክሱም የተቀደሰች ከተማ ናትና መስጊድ አይሰራባትም ብላችሁ የምታናፉት? እንደ አህያ የምታናፉት አህዮች ለምንድን ነው? እስኪ ይህንን መልስ አምጣ። ስልጤ ላይ ቤተ ክርስቲያን አለ፣ በውሸት ደግሞ እያወራህ ነው፣ እየገደሉን ነው እያልክ ነው። እንዳንተ አይነቱ ከዚህ ምድር ላይ መጥፋት አለበት፣ አያስፈልግም። ሲጀመር ለምን ተፈጠርክ አንልም፣ ፈጣሪ ፈልጎ ነው የፈጠረ። ነገር ግን አንተ ለዚች ምድር ላይ ሸክም ነህ፣ አንተና መሰሎችህ ማለት ነው። አረብ ሀገራት ላይ ሙስሊም ሀገራት ላይ ቤተክርስቲያናት እኮ ተሰርቶ በሰፊው እየተካሄደ ነው። ጥሩ። አክሱም ላይ ለምን ታዲያ ለምን ብለህ ለምን አልጠየቅም? ስለ አክሱም ለምን አላወራህም? እንደውም ስለ አክሱም ሙስሊሞች ለምን አታወራም? እዚህ ጋር መጥተህ ስለ ሌላ ጉዳይ ታናፋለህ። ፈሪ ዝርጥርጥ ነገር ነህ። ላይ ቤተክርስቲያን እየተተከለ ቤተክርስቲያን እየተስፋፋ ባለበት ዘመን በዚህ በ21ኛው ክፍለ ዘመን የኢትዮጵያ የክርስቲያኖች መታረጃ ሆና ስልጤ ይኸው መንግስት የማይጠይቃት መንግስት የማያዝባት የፌዴራል መንግስት የማያዝባት ዞን ያሉት ባለስልጣናት የማይጠየቁበት ሀገር ሆና ክርስቲያኖችን እያረደች ያለች ሀገር ነው ስልጤ ማለት። በዚህ አጋጣሚ ለፍትህ ሚኒስቴር፣ ለሰላም ሚኒስቴር፣ ለሚመለከታቸው ለበጎ አድራጎት ተቋማትም ጭምር እቺን መልእክት ማስተላለፍ ፈልጋለሁ። እንደነዚህ አይነት ህዝብን የሚያበጣብጡ ህዝብን ከመንግስት ጋር የሚያጋጩ ሙስሊሙን ከክርስቲያን ጋር ተከባብሮ ከሚኖረው ህዝብ ጋር ሊያናጉና ሊያዋክቡ የሚፈልጉ ወንበዴዎችን እንደነዚህ አይነት አሸባሪዎችን እንዲህ አይነት እጅግ በጣም ዝቃጭ የሆኑ ለኢትዮጵያ የማይጠቅሙ ከኢትዮጵያ ግን የሚጠቀሙ የሆኑ ሰዎችን አድኖ ሊያገኛቸው ይገባል። ለኢትዮጵያና ለኢትዮጵያውያን ምንም የሚጠቅሙት ነገር የላቸውም። ልባላችሁ አሁን ሰማችሁ? እስኪ መቼ ነው ስልጤ ምድር ላይ ቄስ የተገደለውና የታረደው? መቼ ነው? እናንተ ሀገር ላይ ግን የተወለድክበት አካባቢ ላይ በርካታ ሙስሊሞች ታርደዋል፣ ተቀጥቅጠዋል፣ ተደብድበዋል፣ ታስረዋል፣ ተጎሳቁለዋል፣ ከሀገራቸው ተሰደዋል፣ ከቀያቸው ከተወለዱበት ስፍራ ሙታቸውን እንዳይቀብሩ ተከልክለዋል። መስጊዶቻቸው ላይ በስነ ስርዓት እንዳይሰግዱ ተከልክለዋል። አክሱም ላይ እንደዚሁ በተመሳሳይ ሁኔታ በተለያዩ ስፍራዎች ይሄን የምታደርጉት እንደናንተ አይነት ግለሰቦች ናችሁ። ክብራቸውን የጠበቁ ክርስቲያኖችን አይመለከትም። ይሄ እናቃለን እኛ በደንብ አድርገን። ስለዚህ አንተ ሰው፣ አንተ ግለሰብ እጅህን አንሳ። ውጭ ሀገር ምናልባት ልትኖር ከሆነ የምትችለው የውጭ ሀገርን እቺን የተወሰነችን ተቆራጭ ብላ አስበህ ከሆነ የምታወራው ወላሂ በዚች መላስ ትያዝባታለህ። የትም አታመልጥም። የትም ቢበዛ የተወሰኑች ዓመታትን ልትኖር ትችላለህ እዚች ምድር ላይ። ከዛ በኋላ ያቺ የማትቀረው ሞት ትመጣለች፣ ሁላችንንም የምትወስደን ሞት። ከዛ በኋላ ያለውን ጸጸትህን አንተና የፈጠረህ አምላክ ታውቁታላችሁ። ስለዚህ መጨረሻ ላይ አሁንም እስልምና ጭካኔ የለበትም በጭራሽ። በስልጤ ማህበረሰብ እስልምና ቀንተ ከሆነ ሰላም ምንም ችግር የለም፣ ባለበት ቦታ መስለም ትችላለህ። አሁንም አንድን ፈጣሪ አምላክ በብቸኝነት በማምለክ ልጅ ያለው ወላጅ ያለው ከሚለው አስተሳሰብ በመራቅ የነብዩ መሐመድን ፈለግ በመከተል እስልምናን እንድትቀበል ግብዣዬ ነው። ከዛ ውጭ ሆናለሁ የምትል ከሆነ ብትወራጭ ምንም የምታመጣው ነገር የለህም።